የፊታችን ረቡዕ ወደ ዋሽንግተን የሚያቀኑት ኔታንያሁ በቅርቡ ሙስካት ኦማን ውስጥ ከኢራን ጋር አሜሪካ ውይይት ማድረጓን ተከትሎ ነው ተብሏል። ዓለም አቀፍ ትንታኔ ዘገባችን መጣ ያተኮረበት ጉዳይ ነው። እንደሚከተለው ይቀርባል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቀጣይ ረቡዕ ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር በዋሽንግተን ተገናኝተው ለመምከር ማቀዳቸው ተሰምቷል። እስራኤል በተናጠል በኢራን ላይ ጥቃት ለመፈጸም መዛቷና ትራምፕን ማስጠንቀቋም ተነግሯል። በኢራን የኒውክሌር ማብለያ ስፍራዎች በጣም በርካታ ያልፈነዱ ቦምቦችና ሌሎች የጥይት እርሳሶች መኖራቸው ተገልጿል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። We told the Americans we will strike alone if Iran crossed the red line we set off ballistic missiles ነው ያለችው እስራኤል። የእስራኤል መከላከያ ባለስልጣናት ከአሜሪካዎቻቸው ጋር በነበራቸው ሰፊ የውይይት ጊዜ የኢራን ባለስቲክ ሚሳይል ፕሮግራም የህልውናቸው ጠንቅ መሆኑንና ኢየሩሳሌምም የተናጠለ እርምጃዋን አስፈላጊ መስሎ በታያት ጊዜ እንደምትወስድ አስረግጠዋል። እንደ እስራኤል የጸጥታ ባለስልጣናት ማብራሪያ እስራኤል በኢራን ሚሳይሎች ላይ ጥቃት ለመፈጸም መሰናዳቷን ያስታወቁት በቅርቡ የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራንን ለመምታት ሰማይ ይታሰርልኝ ምድር ትከሰስልኝ ሲሉ ሲፎክሩና ሲያስጠነቅቁ እንደነበር አይዘነጋም። ኢራን በበኩሏ የሚናከሱ ሻይ ጮኸም ስትል እያስጠነቀቀች ወደ ኦማኑ የሚወስድ ድርድር መግባቷና በዚያም ይህን የሚባል ውጤት ባይጨበጥም ግን ትራምፕ ያፈረጠሙትን ጡንቻቸውን መልሰው መሰብሰባቸውን የተገለጸው ኢራን ካለሞከራን በቅርባዊ ባህሪዋን የሀያሏን ሀገር አሜሪካን ፖለቲከኞች ልብ ማስገዛቱን ገላልጠው የሚያሳዩት ብዙዎች ናቸው። ትራምፕ የመጨረሻውን የበትር ውሳኔያቸውን ከባለፈው አርብ ጀምሮ ጥቃታቸውንና መዓታቸውን በኢራን ላይ ይደፉታል በሚል ድፍን ዓለምን ከስጋት ላይ ወድቆ እንደነበር አይዘነጋም። ይሁንና ግን ትራምፕ ከኦማኑ ድርድር በኋላ ዛቻና ፉከራ ማስጠንቀቂያቸው ሁሉም ነገር መርገቡን ብዙዎች ይገልጣሉ። የአሜሪካን ከጥቃት ስሌቷ መለሳለስ የተመለከተችዋ እስራኤል በበኩሉ አስፈላጊ መስሎ በታያት ጊዜ በኢራን ላይ የተናጠል ጥቃት ለመፈጸም መዘጋጀቷን ያስታወቀችው የእስራኤል ባለስልጣናት ይላሉ ለሀገራቸው ህልውና ስጋትና አደጋን የሚጋርጡ የጦር መሳሪያዎችን ኢራን እንድትሰራና እንድትታጠቅ እንደማይፈቅዱ እየገለጡ ነው። በእስራኤል የመከላከያ ሚኒስቴር አንድ ከፍተኛ ባለስልጣን በሰጡት ማብራሪያ የአሁኑ ድል መቼም የማይገኝና የኢራን ሚሳይሎችና የመሰረተ ልማቶችን በሙሉ ለማውደም ትክክለኛው አጋጣሚ እንደነበር ነው የገለጹት። ሂስቶሪክ ኦፖርቹኒቲ ሲሉ ግን ደግሞ ያመለጠ በሚል ቁጭታቸው ከፊታቸውም ከስሜታቸውም ተነቦባቸዋል። የእስራኤልን ባለስልጣናት ክፉኛ ያሳሰባቸው ነገር ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ውስን ስፍራዎችን ብቻ የሚመቱና የሚተዉት ከሆነ የብሱን ኢራንን የቆሰለ ነብር አድርገዋት ያርፋሉ። በዚያም ኢራን ተቆጣች ማለት ወይም ተነካች ጃላም ተመታች ማለት በቀጥታ እስራኤል ላይ ነው ውርጅብኟን የምታፈሰው። ያ መሆኑ ደግሞ ለእርሳቸው ወይም ለዶናልድ ትራምፕም ቢሆን ለስሟ መጠሪያ ቁና ሰፋችን ያደርጋቸዋል በሚል ነው። ልክ አሜሪካ በቅርቡ በሀውቲዎች ላይ የማያዳግም እርምጃ ተወስዷል በሚል የተነገረው ዜና ከባድ የታየው ውጤት ግን ቀላል ያ እንዳይሆን እስራኤላውያኑ ፍራቻቸው አይሏል። The war is he might choose a few targets, declare success and leave Israel to deal with the fallout ይላል። ትራምፕ በዚያ የሰኔ 2025 የሰኔ ወር 22ኛው ቀን የአየር ጥቃታቸው በዚያ የቢ2 ቦምብ ጣይ አውሮፕላናቸው ጥቃቱን ከፈጸሙ በኋላ የጥቃቱን ይዘት ዝርዝሩን ሳያውቁት we obliterated completely damaged የሚል መግለጫ መስጠታቸው ይታወሳል። የኢራን ባለስልጣናት በበኩላቸው የለም ፍየል ወዲያ ቅዝምዝም ወዲህን ነው፣ ትራምፕ በእርግጥ ጥቃት ፈጽመዋል፣ ጥቃቱ ግን ያን ያህል የኢራንን የኒውክሌር ጦር መሳሪያ ቅስም የሰበረ አይደለም ማለታቸው በአሜሪካም ይሁን በሌሎች ታዛቢዎች ዘንድ ጥያቄ ሆኖ መክረሙም ይታወቃል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኦማኑ የድርድር ሂደት በኋላ ባሉት ቀናት ታጥቀው ሲፎክሩ የነበሩት ትራምፕ ዝም ማለታቸውና ማጎንበሳቸው የጤና ይሆን ወይስ እንዴት ነው ነገሩ ሲሉ ወደ ቤተ መንግስታቸው ዋይት ሀውስ ለመብረር የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማቀዳቸውን የተሰማ በትራምፕ የቁልምጫ ስያሜ ቢቢ የሚባሉት ኔታንያሁ ወደ ዋይት ሀውስ በሚያደርጉት ጉዞ ቀጣዩ የእስራኤል የአየር ኃይል ዋና አዛዥ ይሆናሉ ተብለው የታጩት ሰው ብሪጌዲየር
ጀነራል ኦመር ቲሽለር ያጅቧቸዋል የተባለው። ቲሽለር የእስራኤሉን ጦር ኃይል ዋና አዛዥ ሌተናንት ጀነራል ኢያል ዛሚርን ተክተው ነው ከኔታንያሁ ጋር ወደ አሜሪካ የሚሄዱት። በኢራንና በአሜሪካ መካከል የሚደረገው ድርድር ዋጋ ይኖረዋል ተብሎ አይታሰብም በእስራኤላኑ ባለስልጣናት ዘንድ። በተለይም ደግሞ የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይ የሀገራቸውን የኒውክሌር ፕሮግራም ፈጽሞ ሊያስወግዱት እንደማያስቡ ይነገራል። አያቶላው ለጊዜው የኒውክሌር ፕሮግራማቸውን አቁመነዋል ቢሉም እንኳን ነገር ግን ያለዚያ መሳሪያ የኢራን ህልውና ይረጋገጣል ብለው አያምኑምና ዛሬ ድምጻቸውን ማጥፋታቸው ይነገራል። ይሄ ደግሞ ዥብ እስኪነክስ ያነክስ የሉትን ያስታውሱበታል። ኢራን የአቶሚክ ቦምብ ለመስራት ጣጣውን ጨርሶ የተዘጋጀና 60 በመቶ የተብላላውን ዩራኒየም የት እንዳደረሰችው የሚያሳይ ፍንጭ የለም። ከዚያም ውጭ ኢራን ባለስቲክ ሚሳይል ፕሮግራሟን ልትተወው አትፈልግም ነው የሚባለው። የእስራኤል ባለስልጣናት ይላሉ በአሜሪካና በኢራን መካከል የሚደረገው ውይይትና ስምምነት ለእስራኤል የሚበጅ አይደለም ሲሉ ያሳያሉ። በዚህ ወቅት እስራኤል ሁለት አማራጮች ይኖሯታል። አንደኛው ኢራን ሁሉንም የጦር መሳሪያ መያዝ እቅዶቿን የኒውክሌር ቢሉ የባለስቲክ ሚሳይል ወዲያም የዩራኒየም ማብላላቷን እርግፍ አድርጋ መተውና ሌላው ሁለተኛው አማራጯ ደግሞ እስራኤል ኢራንን በግልጥ ለማጥቃት የሚያስችላትን ውሳኔ መወሰን። ኢራን በበኩሏ በዚህ 12 ቀናት ጦርነት ወቅት በአሜሪካ የተጣሉና ያልፈነዱ ቦምቦች እንዳሉ አስታውቃለች። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ በሰጡት ማብራሪያ እነዚያን ፈንጆች ፈጽሞ አናምናቸውም፣ ጊዜ እየጠበቁ ሊፈነዱ ይችላሉ ነው ያሉት። አሁን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቀጣይ ወደ አሜሪካ ተጉዘውና ከወዳጃቸው ዶናልድ ትራምፕ ጋር ዶልተው ኢራንን መቅሰፍት ይወርድባት ዘንድ ያበቋት ይሆን ወይስ ተሰብስቦ መቀመጥ ለጊዜ ምላሽ የሚቀር ጥያቄ ነው? ትንታኔ ዘገባውን ስናዘጋጅ በዋቢነት ጄሩሳሌም ፖስትን፣ ታይምስ ኦፍ እስራኤልን፣ ጋልፍ ታይምስን፣ ኢንዲፔንደንትን፣ ኢራን ፍሮንት ፔጅን፣ ጃፓን ታይምስን፣ ኢራን ኢንተርናሽናልን፣ ዩሮኒውስን፣ ሚንትን፣ ያርጆልድን፣ ሮስቶሪን፣ አልጀዚራን፣ ዴይሊ ሳባና ማላይ ሜይልን ተጠቅመናል።